የእስራኤል አርነት መውጣት። በዚያ ቀን እግዚአብሔር ተወርዋሪውን እባብ ሌዋታንን፣ የሚጠቀለለውን ዘንዶ ሌዋታንን በብርቱ በታላቅና በኃይለኛ ሰይፍ ይቀጠዋል፣ የባህሩንም ግዙፍ አውሬ ይቆራርጠዋል። በዚያን ቀን እንዲህ ይባላል፣ ለመልካሙ የወይን ቦታ ዘምሩለት። እኔ እግዚአብሔር ጠባቂው ነኝ፣ ዘወትር ውሃ አጠጣዋለሁ፣ ስለዚህ ማንም አይጎዳውም። ቀንና ሌሊት እጠብቀዋለሁ፣ እኔ አልቆጣም። እሾህና ኩርንችት ምነው በተነሱብኝ፣ ለውጊያ በወጣሁባቸው አንድ ላይ ባቃጠልኳቸው። አለዚያ ይምጡና መሸሸጊያቸው ያድርጉኝ፣ ከኔ ጋር ሰላም ይፍጠሩ። አዎን ከኔ ጋር ሰላም ያድርጉ። በሚመጡት ቀናት ያዕቆብ ስር ይሰዳል፣ እስራኤልም ያቆጠቁጣል ያብባልም፣ በፍሬያቸውም ምድርን ሁሉ ይሞላሉ። የመቷትን እንደመታቸው እግዚአብሔር እርሷንስ መታትን? የገደሏትን እንደገደላቸው እርሷስ ተገደለችን? በጦርነትና በስደት ተፋለምሃት፣ የምስራቅ ነፋስ እንደሚነፍስበት ቀን በብርቱ አውሎ ነፋስ አሳደድሃት። ያዕቆብ የመሠዊያ ድንጋዮችን እንደ ኖራ ድንጋይ ፈጭቶ ሲያደቃቸው፣ የአሼራን አምድና የዕጣን መሠዊያዎችን ከቦታቸው ነቅሎ ሲጠል፣ በዚያን ጊዜ በደሉ ይሰረይለታል። ይህም ኃጢአቱን የማስወገዱ ሙሉ ፍሬ ይሆናል። የተመሸገባት ከተማ ባዶዋን ቀርታለች፣ እንደ ምድረ በዳም የተተወች ስፍራ ሆናለች። ጥጆች በዚያ ይሰማራሉ፣ እዚያም ይተኛሉ፣ ቅርንጫፎቿንም ልጠው ይበላሉ። ጫፎቿ ሲደርቁ ይሰበራሉ፣ ሴቶችም መጥተው ይማግዷቸዋል። ማስተዋል የሌለው ሕዝብ ስለሆነ ፈጣሪው አይራራለትም፣ ያበጀውም አይምረውም። በዚያ ቀን ከኤፍራጥስ ወንዝ አንስቶ እስከ ግብጽ ደረቅ ወንዝ እግዚአብሔር እህሉን ይወቃል። እናንተም የእስራኤል ልጆች ሆይ አንድ በአንድ ትሰበሰባላችሁ። በዚያ ቀን ታላቅ መለከት ይነፋል። በአሦር የጠፉትና በግብጽ የተሰደዱትም መጥተው በተቀደሰው ተራራ በኢየሩሳሌም እግዚአብሔርን ያመልካሉ። የእስራኤል አርነት መውጣት። በዚያ ቀን እግዚአብሔር ተወርዋሪውን እባብ ሌዋታንን፣ የሚጠቀለለውን ዘንዶ ሌዋታንን በብርቱ በታላቅና በኃይለኛ ሰይፍ ይቀጠዋል፣ የባህሩንም ግዙፍ አውሬ ይቆራርጠዋል። በዚያን ቀን እንዲህ ይባላል፣ ለመልካሙ የወይን ቦታ ዘምሩለት። እኔ እግዚአብሔር ጠባቂው ነኝ፣ ዘወትር ውሃ አጠጣዋለሁ፣ ስለዚህ ማንም አይጎዳውም። ቀንና ሌሊት እጠብቀዋለሁ፣ እኔ አልቆጣም። እሾህና ኩርንችት ምነው በተነሱብኝ፣ ለውጊያ በወጣሁባቸው አንድ ላይ ባቃጠልኳቸው። አለዚያ ይምጡና መሸሸጊያቸው ያድርጉኝ፣ ከኔ ጋር ሰላም ይፍጠሩ። አዎን ከኔ ጋር ሰላም ያድርጉ። በሚመጡት ቀናት